ከምንም ነገር ሁሉ ሲሰኝ የነበረ እሱ ትንሽ ልናገር ከፈለገ አናቱን በጥይት እየመቱ የሚገሉት ህዝብ ነው። ሁላችንም የምናውቀው ነው። ነገር ግን የትግራይ ልቶችን ነው የምለው። የትግራይ ህዝብ ምንም ያደረገ ነገር የለም። እነሱን የላካቸው ነገር የለም። መተ ከነሱ ከም አገር እነሱን አንስቶ እዛ ቦታ ላይ ኢንቨስት ሲከፍቶ የነበረ ሁሉንም ነገር እኮ እናውቃለን። ከነሱም መሬት ከዛ ላይ አንስተው የትግራይ ወይ ደግሞ የተጋሩ ተወላጅ እዛ ጋር ኢንቨስት እንዲያደርግ የሚፈቅዱ ናቸው። ይሄን ሁላችንም የምናውቀው ነው። ዝም ብለን አንገባም እንደ ብሔር ብሔረሰቦች ማለት ነው። አሁን ይብቃ ነው። ከተቻለ በወንበር ዙሪያ ቁጭ ብሎ መነጋገር ነው። ካልተቻለ ግን ወደ ሌላ ነገር ከመግባት በፊት ብታርፉ ይሻላል። እየነጠሉ መግደል እየነጠሉ የምትፈልጉትን ትንሽ ከነሱ ከፍ ያለን ሰው እያደንክ የምገለው ነገር መቆም አለበት። ለምን ይሄ መሆን የለበትም። እኛ እያልን ያለነው አሁን ራያ ማለት ወታደር ነው። እንደዛ አይነት ፖለቲካ የምትሰራው ምንድን ነው? ስሙ ነው እኮ ስሙ ነው። ስሙ የወታደር ስም ነው። አሁን ለምሳሌ እኔ የወታደር ስም ማውጣት እችላለሁ ማለት ነው። ዛሬ እንግዲህ ያው በሌሊት መተናል። አንተ የፈለግከው መጥቶ ወረና ልትል ነው። ቆይ ልጨርስ ወንድሜ። ወታደር ነበረ መጥቶ ወረና ልትል ነበረ ወንድሜ። ልንገርህ ማንም ወሎም ሆኖ ራያም በዛት ምድር ላይ ማንም የሸሸው ልጅ የሚባል የለም። እዛ ነበር። ራያ ከመጣ በኋላ ነው ያ መሬት የራያ ስም የወጣበት እንጂ ሰው አልነበረበትም። እሺ ሰው ካለበት ማን ነበር? የገደሉን ስም ለምን ሳወጣ? የወንዙን ስም ለምን ሳወጣ? የከተማውን ስም ለምን ሳወጣ? ምንድን ነው እዚህ ጋር እየመጣ እሱ ወራሪ 16ኛ ክፍለ ዘመን ምን ጥሰየው የምትልብን? ማንም የሰው ልጅ የሚባል እዛ ላይ የለም። ሰው የሌለበት ቦታ ላይ ነው። ራያ ነው መጀመሪያ እዛ ላይ ነበረው። ወሎ ነበር እዛ ላይ ነበረው። ዛሬ አንተ አምጥተህ አንተ የት ነበርክ ታዲያ? የት ሄደ? እሺ እዛ ላይ የነበረ ሰው የት ሄደ? ወደ ገባ ምን ልሰራ መጣ? አንተስ ምን ልሰራ አደግራት እናንተ መጣ? እንደዛ አይነት ጥያቄ ነው። እንደዛ አይነት መመላለስ ነው የምፈልገው እውነት ነው። ወደ ሐቁ ተመልሰን ፖለቲካ ትታችሁ የሰው መሬት መዝረፉን ትታችሁ የዚህ ሀገር ሀብታምን እሱን አባረ አንተ ቦታ መተካት ነገር መወያየት ነው። በማስፈራራት የሚሆን ነገር የለም። እኛ የምንፈልገው ሰላም ነው። በቃ ህዝቡን አትግፉብን። እንደ ኢትዮጵያም አትግፉ፣ እንደ ራያም ህዝብ ራያን አትግፉ። ተከባብረን አብረን ብንኖር ጥሩ ነው። ያ ወይንም ግብትል ከሆነ ነጥለ ማታለው የምትል ከሆነ እናንተ በምታውቁት ቋንቋ እኛም በዛ አንተም አደራጅተው ነው የምንመጣው፣ እኛም አደራጅተው ነው የምንመጣው። መተላለቅ ይሆናል ማለት ነው። ይሄ ነገር እንዳይሆን ግን መጠንቀቅ ግዴታ ነው። መጠንቀቅ መከባበር ግዴታ ነው። ያለበለዚያ ትግሉን በክልልነት ወይ ደግሞ ራዩማ ጥያቄ ጎልቶ ወጥቶ አሁን ሚዲያ ላይ በመምጣቱ የሚያም ከሆነ ቁጭ በልና እውነቱን ይሄ እውነት ነው ይሄ ጥፋት ነው እያልክ ተነጋገር ከሰው ጋር። ይሄ ነው የሚያዋጣው እንጂ በማስፈራራት የሚሆን ነገር የለም። ይህንን አስረግጠን እነግራለን። አሁን እኮ እናንተ ከፋኖ ጋር ልንለያችሁ አቃተን እኮ። ፋኖ ይመጣና ምን ይላል መሰለህ? አዳምጠኝ። ወሎ ነች ነው ጋላ ይለዋል። ወሎ ነች ነው ወራሪ ይለዋል። አንተም እኮ እንደዛ እያልክ ነው። ምንድነው ያንተን የእሱን አስተሳሰብና የእሱ አንተም ማን ባላባት ያደርጋል? አንተ ፈርሞ ያ መሬት የከሌ ነው ብሎ ፈርሞ ይሰጣል እንዴ? አንተም እዛው ላይ መጣ አካባቢው ላይ በቃ ቤተሰቡ በዛ፣ እነሱም እዛው አካባቢ ላይ ቤተሰባቸው በዛ። ለአንተ ፈርሞ ወይ ደግሞ ፈርሞ ፈጣሪ ጋር ነው እንደተፈራረምከው ከዚህ የትግራይ መሬት ነው ብለህ ከዚህ የአማራ መሬት ነው ብለህ አማራ ደግሞ አማራ የሚባለው ነገር እኔ አላውቀውም። ለነገሩ የሆነ አለ አይደለ ቋንቋውንም የፈጠሩት እንደ ብሔር ብሔረሰቦች ነው። አገው ምናምን ተለቃቅመው ነው የተፈጠረውና ይሄ አማራ እያላችሁ ይግበራያን እንዳልነው እኛ የምንፈልገው የራያ አንድነት ነው። የራያን አንድነት እንድናበቡ ነው የምንፈልገው። ራያን ከራያ አታባሉም ነው። ጨርሻለሁ። አመሰግናለሁ። ናይስ። የመጨረሻው በጣም ነው የሚመቸው። እንዳለው ራያን ከራያ አታባሉብን ነው። በቃ እንደ ህዝብ ሁሉም የኢትዮጵያ ህዝብ ህዝባችን ነው። የምንወደው ህዝብ ነው። ወላ ትግራይ ወላ ምናምን እንወዳቸዋለን።
ህዝባችን። ራያ አዘቦ ትናገር አለ ትናገርልካ ራያ አዘቦ ቀጥል ወይ ምን ላንተ ያንተ ቦታ ላይ ነው አንቺም ትናገሪ እኔ አማርኛ አልችልም እንዴ ሰላም ብለናል መብረቁ በነገራችን ላይ በአማርኛ ከተጀመረ በኋላ ካሁን በኋላ በአማርኛ ምን የማውራት ጀምራለሁ ማለት ነው እየተሰባበረ ኦሮምኛ ማውራት ትችላለህ ይሰማል ችግር የለም ቀጥል እሺ አናሳ ወንድማችን ያንተ ደጋፍ አይደለም እንደዛ አይነት አነጋገር በጣም ምጠላ ሰው ነኝ የጌታቸው ረዳ ደጋፍ ነኝ ይሄ አድጎና የሚባለው ግን መብረቁ አላወቅኩም እንጂ በጣም ነቃርሳ አደገኛ ሰው ራያ አንድ እንዳይሆን የሚሰራ ሰው ነው ይህ እንደገና እዚህ ጋር ማወቅ ያለበት እኛ የራያ ልጆች ስበር ራያም ሆነ ምን ሆነ ከደብረ ጽዮን ጌታቸው ምንደግፍ ሰው ነን እኔ የሁሉም ደጋፍ አይደለም እዚህ ጋር ያለው የተለየ ሐሳብ ነው ያለኝ እዚህ ያለ ራያ የሚለው አፋቸው ላይ ነው እንጂ በተግባር የሉም ሁሉም ማለት ነው ራያ ትግራይ በለው ስበር ራያ በለው የራያ አማራ ሙሉ አላውቃቸውም ይቅርታ አድርግልኝ እኔ አላውቃቸውም እነሱም አያውቁኝም ግን እነዚህ ራያ ሙሉና ራያ ትግራይ ሙሉ ወላሂ አንድ ነገር ኮን ራሱ አያነሱም ለመሬት ነው የምታጎሉት ለሰው አይደለም አሁን አንድ እናታችን በችግር ላይ ያሉ እዚህ ጋር ግን ብር አላወጡ እዚህ ያሉ ሁሉም ለፈልፈው የተቸገረች እናት አለች አንድ ብር ያገዘ የለም እዚህ ያሉ ስለ ራያ ግን ያወራሉ የራያ እናት ግን ያግዙ ራያ የሚባለው ለሰው ነው እንጂ ለመሬቱ አይደለም ስለዚህ እንደገና አንድ ነገር ልንገርህ እዚህ ጋር የሚመጡ ለአምነት ያድጎና የሚለው የጉጅላ አደመ ደጋፍ ነው ገባ አይደለ እንደዛ አይነት ሰው እንደገና አንተ ቤት ከኛ ጋር ልዋይት አንፈልግም ምክንያቱም ራያ ትግራይ የማይፈልጉም የሰውዬ ስበራ የስብሐታውያን ወሎ የስብሐታውያን ወሎ ገባ አይደለም ከዛ እንደገና 24 ሰዓት አማራ አይወድም የልጅ ኦሮሞ አይወድም አፋር አይወድም ምን አይነት ፖለቲካል ሰራ ነው እዚህ ገባ ይሄ ልጅ አሁን እኔ በነገራችን ላይ እሱ ጋር ማን ይሄ አድጎና የሚለው ሰው አያስፈልገንም እንደ ራያ ልጅ ማለት ነው ጠይቃችሁ ሌሎቹም ጠይቃችሁ በቁም ነገር ላይ የለም ሆነ ብሎ ደጋና ቆላ እኔ ቪዲዮ አለኝ እኔ የሁሉ ሪከርድ አለኝ ፋይል አለኝ እሰጣለሁ መብረቁ ችግር የለውም በሙሉ ቀደም የተላከልኝንም አይቼዋለሁ እሺ ቀጥታ ይኸው በጣም አደገኛ ልጅ ነው ስላላወቀው ነው ለምሳሌ ለኛ ራያዎች ራያ ትግራይ ሙሉ ልጆችም አይወክላችሁ ምክንያቱም የስብሐታውያን ደጋፍ ይሄ ነው ልንገር የስብሐታውያን ደጋፍ ስለ ራያ አይወራ እኛ ለነሱ እየፈለግናቸው ነው ያለን ምክንያቱ ላጠፉን እየመጡ ነው የስብሐታውያን አሁን ራያ ውስጥ ከገቡ እንኳን ስበር ልትል ራያ ብላ አፋት ተናገርም ነገሮች ይቀየራሉ ትልቁ አሁን የኛ ጠላት ስብሐታውያን የሚባሉ ናቸው እነሱ ከተስተካከሉ ራስ መስተዳደርም